እዩ የአመቱ የዱዓ ቀን የውም ዓረፋ ነው። ኢብኑ አብዱልበር ሌሎችም እንዳሉት የውም ዓረፋ ቀን ዱዓ አብዛኛውን ጊዜ አይመለስም፣ ይሰምራል፣ ይጸናል ብላ የውም ዓረፋ ዱዓ ሙስተጃብ ነው ብላ። ይሄን የተረዱ ደጋግ ቀደምቶች ከበድ ያለ ሐጃ ሲኖርባቸው ትልልቅ ሐጃዎቻቸውን ለየት ባለ መልኩ ለዓረፋ ቀን ያስቀምጧቸው ነበር። ለዓረፋ ቀን ሐጃቸውን ይዘው ይጠብቁ ነበር። ጁሙዓ ቀን ከሰዓት በተለይ ማምሻ አካባቢ የውም ዓረፋ ሆን ተብሎ በዝግጅት የተደረገ ዱዓ ይሰምራል፣ ዓላማውን ያሳካል። እኛ ግን ዱዓ አደራረጋችንን ልንፈትሽ ይገባናል። ሁሉም ባለ ሐጃ ነው በዘመናችን በተለይ ከፊሉ በጤና ጉዳይ፣ ከፊሉ በህይወት ጉዳይ፣ ከፊሉ በቤተሰብ ጉዳይ፣ ሁላችንም ሙእምን የሆነ በአኺራ ጉዳይ፣ የጀነት ጉዳይ፣ የጀሃነም ጉዳይ፣ የቀብር ጉዳይ፣ የሲራጥ ጉዳይ ማያስጨንቀው ሙስሊም የለም። ምንም እንኳን እንደ ኢማናችን ብዙ ሰው የበለጠ ሊያስጨንቀው የሚችለው የዕለቱ ዳቦ ሊሆን ይችላል፣ እንጀራው ሊሆን ይችላል። ነገር ግን እውነተኛ ሙእምን ሪዝቁ ያለው በአላህ ላይ እንደሆነ ስለሚያውቅ በህይወት እስካለ ድረስ አላህ እንደሚመግበው አላህ ስራውን እንደማያቆም ስለሚረዳ ትልቁ ጭንቀቱ የሚሆነው ከጀሃነም ድኖ ጀነት መግባት፣ የቀብርን ፈተና ማለፍ ነው። ሲራጥን በሰላም መሻገር ነው። የጀነትን ምድር በሰላም መርገጥና ከሙእሚኖች ከሷሊሖች ከነቢያቶች ጋር ከሚወዳቸው ወዳጅ ቤተሰቦች ጋር ጀነት ላይ መገናኘት ነው። ዳግም ላይ ለያዩ ጀነት ላይ ገብቶ መደሰት ነው። ከዛ በኋላ ሐዘን የሚባል ነገር የሌለ ሲሆን ይሄን ለማሳካት ትንሹንም ትልቁንም የጫማው ገመድ የተቆረጠበት ሰው እንኳን አላህን ጫማ ገመድ ተቆርጦብኛል ብሎ ይጠይቀው፣ አላህ ይሄን ይወዳል ተብሎ ትልቅ ትንሹ አላህ ሲጠየቅ ይወዳል። ስለዚህ ዱዓ ያስፈልገናል። ባለ ሐጃን ባለ ጉዳይ ነው። የባለ ስልጣናትን በር ደጅ ከመጥናት የአላህን ደጅ መጥናት በላጭ ነው። የሚያዋጣው እሱ አዘውትሮ የአላህን በር ያንኳኳ ደግሞ አላህ ይከፍትለታል። ሶላት ምን ሰግደው ምን ጾመው ዱዓ ዚክር የምናደርገው የአላህን በር ለማስከፈት ነው። እጅ አንስቶ በመለመን ብቻ አይደለም ዱዓ የሚደረገው። ሶላቱ ራሱ ዱዓ ነው። ጌታዬ ሆይ የምሰግደው ጀነት እንድታስገባኝ ነው፣ አልሰገድከም ብለህ እንዳትቀጣኝ ነው። ጌታዬ ሆይ የምጾመው ያንተን ትእዛዝ ለማክበር ነው፣ ወደ አንተ ለመቃረብ ነው። ዒባዳዎች የተግባር ዱዓ ናቸው። እጅ አንስተን የምንለምነው ደግሞ የጠለብ የምንጠይቅበት የቃል ዱዓ ነው። ሁለቱም አብሮ ሲሆን የሰማይን በር የማስከፈት እድሉ ሰፊ ይሆናል። ስለዚህ ዱዓ ለሁላችንም ያስፈልገናል። ይበልጥ ዱዓ መቅቡል የሚሆነው ጁምዓ ቀን ላይ ነው፣ ጾም ላይ ነው፣ የውሙ ዓረፋ ላይ ነው። የየውሙ ዓረፋ ዱዓ አይመለስም። በተለይ ሐጅ ላይ ላለ ሰው